መልሱ የሚሆነው ማታ ማታ እየተኛ ነው። ቀን ነበር ያልኳችሁ። ቀን ነበር ያልኩ ማታ ማታ እየተኛ 8 ቀን ነበር ያልኩ ቀን ማታ ማታ እየተኙ ይችላሉ። መልስ ቀን ነበር ያልኩ። ሰላም ሶፊ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም በአዲስ ቪዲዮ ተከስተናል። ሳካ ተመልሷል። ዛሬም አዳዲስ ጥያቄዎች ይዘን መጥተናል። በመልሶቹ እየተፈታታችሁ አብራችሁን ቆዩ። ሶፊ ዩቲዩብ ቻናል ይመቻችሁ። ሰላም ስም ማለበት ስሜ ሸጋው ማን? ሸጋው ጌታቸው አምባው አበባ መንበር ሙቀት ማቲያስ ይባላል። ፍሳ ይባላል። ብሩክ እሺ ሸጋው፣ አንድ ሰው 8 ቀን ያለ እንቅልፍ መቆየት ይችላል አይችልም? አይችልም። ለምን? ሰው ያለ እንቅልፍ እንዴት ሊኖር ይችላል? ሌላ መልስ፣ ሌላ አስተካክል መልስ፣ ሌላ መልስ፣ ሌላ ምረው የለም። ጥያቄው ገብቶሃል? አንድ ሰው ያለ እንቅልፍ 8 ቀን መቆየት ይችላል አይችልም? ምክንያት ካለው ሊቆይ ይችላል፣ ግን ያለ ምክንያት መቆየት አይችልም። በዛ ለ8 ቀን ምክንያት ካለው በዛ ምክንያት ለመቆየት ሊችል ይችላል። ከሌለው ግን የመጨረሻ መልስ ይጨርሻል። አንድ ሰው 8 ቀን ያለ እንቅልፍ መቆየት ይችላል አይችልም? እኔ እንጃ የሚከብድ ይመስለኛል። አንድ ሰው ያለ እንቅልፍ 8 ቀን መቆየት ይችላል አይችልም? አይችልም ብዬ ነው የማስበው ነው። የመጨረሻ መልስ የመጨረሻ መልስ አስተካክል። አንድ 8 ቀን ሙሉ እንቅልፍ ሳይተኛ ከባድ ነው። ስለዚህ ያቻል እንደዛ ብዬ ነው የማስበው። አንድ ሰው 8 ቀን ያለ እንቅልፍ መቆየት ይችላል አይችልም? ይችላል። እንዴት? ያው ቴንሽን ከሆነ ሊቆይ ይችላል ብዬ አስባለሁ። ምን ቴንሽን ከሆነ ምናምን ሌላ መልስ አስተካክል። እኔ እንጃ አላውቅም። አንድ ድል እስኪ የመጨረሻ 7 ቀን ምናምን ይመስለኛል። ምናልባት 7 አቤቱ አንድ ሰው ያለ እንቅልፍ 8 ቀን መቆየት ይችላል አይችልም? እንደኔ አይችልም ብዬ ማስበው። እንዴት? አይ አንድ ሰው ምናልባት 3 ቀን በራሴ 8 ቀን ግን የአይምሮ መጨናነቅ ምናምን ስለዚህ አይችልም ብዬ ማስበው። የመጨረሻ መልስ ነው የመጨረሻ። አንድ ሰው 8 ቀን ያለ እንቅልፍ መቆየት ይችላል አይችልም? አይችልም። ለምን? ይሞታል። 8 ቀን መቆየት አይችልም። እንቅልፍ ሳተኛ እንዴት ትኖራለህ? ስለዚህ አይችልም። የመጨረሻ ነው። አዎ አንድ ሰው 8 ቀን ያለ እንቅልፍ መቆየት ይችላል አይችልም? ሊቆይ ይችላል። እንግዲህ አይ ቲንክ ይቆያል ብዬ አስባለሁ። ለምን? እንዴት? ባይ ኔቸር ሊሆን ይችላል ወይም ደግሞ አይ ዶንት ኖ። ያው ይቆያል ነው የምልህ እኔ። እንዴት? ምክንያት እንግዲህ ተፈጥሮ ነው። 8 ቀን ነው ያልኩት። አንድ ሰው 8 ቀን ያለ ሳይተኛ ምንም ምኝታ የለም ምናምን በስራ ነው ዝም ብሎ ነው በቃ እነሱ ይቆያል ብዬ አስባለሁ። የመጨረሻ መልስ ይቆያል ነው። ቀን ነበር ያልኩ። 8 ቀን ነበር ያልኩ። ማታ ማታ ይተኛሉ ይችላሉ። መልሱ የሚሆነው ማታ ማታ እየተኛ ነው። ቀን ነበር ያልኳችሁ። ቀን ነበር ያልኩ። ማታ ማታ እየተኙ ይችላሉ። ቀን ነበር ያልኩ። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ድንጋይ አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ወደ ሰማያዊ ይቀየራል። አቤቱ ሌላ መልስ። ያው እንዳለ ይኖራል።
የመጨረሻ አንድ ሞክ አንድ ቀይ ድንጋይ ከባህር ቢጣል ሰማያዊ ባህር ውስጥ ቢጣል ድንጋዩ ምን ይሆናል? ድንጋዩ ምን ሊሆን ይችላል? ድንጋይነቱን አይቀይርም። ከለሩ ምን ይሆናል ነው ድንጋዩ ምን ይሆናል? እንዳለ ድንጋዩ እንዳለ ከለሩን አይቀይርም ይመስል አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ሰማያዊ ባህር ውስጥ ብንጥለው አንድ ቀይ ድንጋይ ሰማያዊ ባህር ሲጀመር ውሃ ከለር የለውም። ስለዚህ የራሱን ድንጋዩን ከለር ነው የሚይዘው። ድንጋዩ ከለሩ ነው የሚይዘው። ሌላ ነስ አስተካክል። አንድ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ድንጋዩ ከለሩን አይለቅም። ምክንያቱም ውሃ ከለር የለውም። መጨረሻ እሱ ነው በቃ። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? እሺ ድገመው ጥያቄው። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ተጋገዙ። ድንጋይ ቀይ ድንጋይ ቀይ ነው ድንጋዩ። ሰማያዊ ባህር ውስጥ ብንጥለው ምን ይሆናል? ባህር ኦልሬዲ ሰማያዊ ነው። ሰማያዊ ይሆናል። ወይኔ በላቸው ወይኔ በላቸው ወይኔ በላቸው ወይኔ በላቸው። ወደ ሰማይ ይቀየራል። ቀይ ነው። አይ ይጠልቃል እንጂ እዛው ላይ ማየት አችልም። ሲጀመር ድንጋይ ከውሃው እስከጣል ነው ይሰምጣል። እንግዲህ ቀይ ይኸው ድንጋዩ ጥቁር ነው። ዞሮ ዞሮ የራሱን ነው እንትን ፓው አታስተካክሉ። መጨረሻ ይሁን በቃ በዚህ ወጫ እኔ አንድ ድንጋይ ከውሃ ላይ ሰማያዊ ውሃ ባህር ውስጥ ይሰምጣል ነው በቃ ድንጋይ ይሰምጣል እንጂ ምንም ከለሩ ልናየው አንችልም ምን እንደሆነ። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ገምልኝ እስኪ። ቆይ አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ሰማያዊ አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? አንድ ቀይ ድንጋይ ሰማያዊ ባህር ላይ ብንጥለው ከለሩ ምን ይሆናል ነው? ድንጋዩ ምን ይሆናል? ድንጋዩ ለስሞክ እስኪ እንግዲህ ብዙም ግልጽ አልሆነልኝም። ሰማያዊ ኦ ማይ ጋድ ዋው። ስለዚህ ከለሩ ይቀየራል። እንዴ ቀይ ነው እንጂ ከለሩ አይቀየርም። ቀይ ነው የሚሆነው። ራሱን ከለሩ የመጨረሻ አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ድንጋዩ አንድ ቀይ ድንጋይ ይጠፋል። ሌላ መሳሳት አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ድንጋዩ ምን ይሆናል ነው እንትን ይሆናል፣ ወደ ውሃነት ይቀየራል። ድንጋይ ወደ ውሃ ኖ ሶሪ፣ ቀዩ ድንጋይ ኦኬ። ቀይ የሚባል ድንጋይ የለም። አይደለም ሌላ ኦኬ። አይ ቲንክ እኔ ባህር ውስጥ ስንጥለው ድንጋዩ ይጠፋል። ድንጋዩ አይታይም ባህር ውስጥ። መጨረሻ አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ከለሩን አይቀይርም። ድንጋዩ ምን ይሆናል? ቀይ ድንጋይ ነው የሚሆነው። የመጨረሻ አስተካክል። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? አይቀየርም። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ሰማያዊ ባህር ውስጥ ነው። ሰማያዊ ባህር ውስጥ ነው። አንድ ቀይ ድንጋይ ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ቀይ ድንጋይ ነው። ቀይ ድንጋይ ሲጀምር አይደል? አቤቱ
ቀይ ነው ይሆናል። ሰማያዊና ሰማያዊ ይሄን አላውቅም። የመጨረሻ ነው። ቀይ ሰማያዊ ወይ አልመጣልኝም። ሞክረ ችግር የለም። ቀይ ሰማያዊ አንድ ቀይ ድንጋይ ነበር ሰማያዊ ባህር ውስጥ ብንጥለው ድንጋዩ ምን ይሆናል? ሰማያዊ ባህር ኧረ እኔ እንጃ አልመጣልኝም። እሺ ይረጥባል ነው መልሱ። ይረጥባል ነው የሚሆን መልሱ። ድንጋዩ ይረጥባል ነው የሚሆነው። ድንጋዩ ይረጥብ ነው የሚሆነው። ይረጥባል ነው የሚሆነው መልሱ። ድንጋዩ ይረጥባል ነው የሚሆነው። ድንጋዩ ይረጥባል ነበር የሚሆነው። 10 ወፎች ነበሩ። አንዷን በጥይት ገደላት። ስንት ይቀራሉ? አንድ 10 ወፎች ዛፍ ላይ ነበሩ። አንዷን በጥይት ገደላትና ስንት ይቀራሉ? ሌላ የምታሻሽለው ጥያቄ የለም? በጣም አስር ላይ ነበሩ ዛፍ ላይ ነበሩ እና አንዷን ሲገላት ስንት ይቀራሉ? 9 አቤቱ ቀ 10 ነው የነበረው። አንዷን ገደላት በጥይት። ያው ምንም አይቀርም በቃ እርግጠኛ ሞክር። 10 ነው የነበረው። 10 ነው የነበረው ዛፍ ላይ ነበሩ። አንዷን በጥይት ገደላት። ምንም አልገባኝም። እሺ ምንም የለም ነው እኔ ምንም የለም ነው 10 ወፎች ነበሩ። አንዷን በጥይት ገደላትና ስንት ይቀራሉ? 9 9 አይደለም ማስተካከል። እሺ 10 ወፍ ነበረ። አንዱ በጥይት ሲገላው 0 ይሆናል። ለምሳሌ አስሮ በጥይት መታት። አስሮ በጥይት መታት አይደል አልከኝ? 10 ወፎች ነበሩ ያልኩህ 10 ናቸው። አንዷን በጥይት ገደላት። ስንት ይቀራል? እሺ 9 የመጨረሻ መልስ። 10 ወፍ ነበረ። አንዷን በጥይት ሲገላት ስንት ይሆናል? ዘጠኝ እስኪ ይሁን። 10 ወፎች ዛፍ ላይ ነበሩና አንዷን ገደላት። በጥይት ሲገላት ዞሮ ይበራሉ። ምንም አይቀርም። አንዷን ሲገላት 9 ይበራሉ። ምንም አይቀሩም። 9 ይበራሉ። አንዷ ስትመታ። እናመሰግናለን። እሺ እናመሰግናለን። እሺ እናመሰግናለን። እናመሰግናለን። ተከል ተመልስ። እሺ እናመሰግናለን። እሺ ቴንክ እናመሰግናለን። ቪዲዮ የተከታተላችሁት ይመስል ነበር። በቪዲዮ ዘና ፈታ እንዳላችሁ ተስፋ አደርጋለሁ። ሶፊ ቲዩብ ነኝ። በሌላ ቀን በሌላ ቪዲዮ እንገናኝ። ቸር ቆዩልኝ። ይመሻችሁ።